ሰላም የዩቲዩብ ቻናል ቤተሰቦች እንደምናችሁ። ዛሬ እስቲ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ልዩነታቸውን እንይ ትንሽ እና ማይክሮ ኢኮኖሚክስ ስንል is concerned the economic behavior of individual decision making unit የእያንዳንዱን ነው። አሁን ይሄ ማይክሮ ስንል የእያንዳንዱን ነው። እያንዳንዱን ለየብቻ ነጥሎ የሚያይ ነው ማለት ነው። ለየብቻ የሚያጠና እያንዳንዱን ነገር ለየብቻ ሃውስሆልድ ሊሆን ይችላል፣ ፊርም ሊሆን ይችላል፣ ማርኬት እና ደግሞ ኢንዱስትሪ ለምሳሌ እያንዳንዱን ለይቶ የሚያጠና ነው ማለት ነው ማይክሮ ኢኮኖሚክስ ስንል። የቢሄቪየር ሜኪንግ ዩኒትስ such as household, firms, markets and industries. In other words, it deals with how household and firm make decision and how they interact in specific market. Specific market ላይ እንዴት ዲሳይድ ያደርጋሉ፣ እንዴትስ ኢንተራክት ያደርጋሉ የሚለው ነው። ሃውስሆልድ ወይም ፊርም እንዴት ዲሲሽን ዲሳይድ ያደርጋሉ፣ እንዴት ኢንተራክት ያደርጋሉ ኢንዲቪጁዋሊ ነው የሚያየው ማለት ነው። ስሞል ዩኒት ነው የሚያየው ማለት ነው። ማይክሮ ኢኮኖሚክስ። ማክሮ ኢኮኖሚክስ ስንል ግን a branch of economic deals effect and consequence of aggregate behavior ነው የሚያየው። አግሪጌት ነው እንዳጠቃላይ ነው የሚያየው በአንድ አድርጎ ማለት ነው። all decision making unit is in certain economy. In other words, it is aggregate economy. examine interrelation ነው እያንዳንዱ ሙሉ አንድ ላይ እንዴት ኢንተራክት ያደርጋል የሚለው ነው። among various aggregate their determination and the cause of fluctuation in them. ፍላክቹዌት እንዲያደርግ ኮዙ እያንዳንዱ አንድ ላይ ሁሉም አንድ ላይ እንዴት አድርጎ ኢንተራክት ያደርጋል የሚለውን አግሪጌትሊ የሚያየው ማለት ማክሮ ኢኮኖሚክስ ነው ማለት ነው። ለምሳሌ ለየብቻ እንዲ ካራክተሪስቲክሳቸውን ብናይ ማይክሮ ኢኮኖሚክስ ስተዲ ኢንዲቪጁዋል ኢኮኖሚክ ዩኒት ኦፍ አን ኢኮኖሚ። ኢንዲቪጁዋል ኢኮኖሚክ ዩኒት ማለት ነው ለየብቻ ያለውን ነው የሚያየው ማለት ነው። ኢንዲቪጁዋል ኢኮኖሚክ ዩኒት ግን ማክሮ ኢኮኖሚክስ እና ግን ስተዲስ ኢኮኖሚ አስ ኤ ሆል ኤንድ ኢትስ አግሪጌት አስ ኤ ሆል ነው በቃ የሚያየው አስ ኤ ሆል ሁሉንም አንድ ላይ አስ ኤ ሆል እንዴት ሆነ የሚለውን ያያል ማለት ነው። ማክሮ ኢኮኖሚክስ። ማይክሮ ስንል ግን ኢንዲቪጁዋል ኢኮኖሚክ ዩኒት ያያል ማለት ነው። እና ማይክሮ ኢኮኖሚክስ ዴልስ ኢንዲቪጁዋል ኢንካም፣ ኢንዲቪጁዋል ፕራይስ፣ ኢንዲቪጁዋል አውትፑት። አያ ኢንዲቪጁዋል ፕራይስ፣ ኢንዲቪጁዋል ኢንካም፣ ኢንዲቪጁዋል አውትፑት ያያል ለየብቻ እያንዳንዱን ነጣጥሎ ማለት ነው። ኢንዲቪጁዋል ፕራይስን ብቻ አንድ ጊዜ ያያል፣ ኢንካምን ያያል፣ አውትፑትን ያያል። ነገር ግን ማክሮ ኢኮኖሚክስ ስንል ዴልስ ዊዝ ናሽናል ኢንካም ኤንድ አውትፑት ጀነራል ፕራይስ ሌቭል ነው የሚያየው ማለት ነው። አየ ስፔሲፊክ